ወንድ ማለት እኮ አምላክ ከምንም ጋር ሳያገናኘው አፈር አንስቶ እፍ ከኔ ጋር ምን አገናኛት? ቆይ ምን ሰምተህ ነው? አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ሳይሽ እርግጥ ያልሽ ነሽ፣ ግን ደግሞ እስቲ ካንቺ ልስማው። በጣም ብዙ ነገር ላይ ደርሰዋል። ደግሞ እኮ የፍቅር ቋንቋ አንደበቷን ካልዘጋሁት እኔ አትናሲ አይደለሁም። እሺ ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ የዋይንጂ መሳይ ቻናል ይህን ቻናል ሰብስክራይብ በማድረግ እንድትቀላቀሉ ስል በአክብሮት ጠይቃለሁ። ከክፍል 2 የቀጠለውን የስኩል ላይፍ ድራማ አሁን ደግሞ ክፍል 3ን ሪያክት የምናደርግ ይሆናል። እስከ ቪዲዮ መጨረሻ ድረስ አንድ ላይ ይቆዩ። ይህን ቪዲዮ ከመጀመራችን በፊት ላይክ ማድረግ አለ። ወደ ቪዲዮ እንግባ። እና ምን አዲስ ነገር አለ? ምን ያልተፈጠረ ነገር አለ? ቆይ ትላንትና ምን ሆነ ነው ከትምህርት ቤት ይቀራል? እኔ የምላችሁ ክፍል 2ን ያላየ ሰው ካለ ክፍል 2ን ሄዶ እንዲከታተል ስለ በአክብሮት ጠይቃለሁ። እና ክፍል 2ን ደግሞ የተከታተላችሁ ካላችሁ ክፍል 2 ምኑ ጋር ነው ያቆመው? እስቲ የምታስታውሱ ከሆነ ኮመንት ላይ ጻፉ። ምኑ ጋር ነው ያቆመው? እኔ እኮ ወንድ ነው፣ በፈለኩበት ሰዓት የመምጣት በፈለኩበት ሰዓት የመቅረት መብት አለ። አንተ ደግሞ ትምህርት ቤት መምጣትና ወንድነትን ምን አገናኘት? ያገናኛል እንጂ ወንድ ማለት እኮ አምላክ ከምንም ጋር ሳያገናኘው አፈር አንስቶ እፍ ብሎ የፈጠረን ፍጡሮች ነው። እነዛን እቺን አባባል ግን በጣም ወድጃታለሁ። እቺን አባባል ገራሚ አባባል ናት፣ ተጠቀሙባት ወንዶች። ተመልከታቸው እስኪ፣ ከኛ እኮ ነው የተሰሩት። አሁን እንደዚህ ሲጠግቡ ስታያቸው ከኛ የተሰሩ ይመስላል። ኧረ እባክህ ሮባ፣ ምኑን ከምኑ ነው የምታገናኘው? እባክህ ያገናኛል። ደግሞ እዚህ ግቢ አዲስ ተማሪ ገብታለች አሉ ካንተ ጋር። እንዴት ነሽ? እንዴት ነው? ሰላም ነው? ትምህርት ቤቱ እንዴት አየሽው? ለመድሽ? አዎ፣ ምንም አይልም። እቺ ነገር እያደረች በመጣች ቁጥር አሪፍ እየጣፈጠች ነው የመጣችው። አይ ቲንክ እና ሉልና ድል አንድ ላይ ይሁኑ በጣም ይመቸኛል። ባይዘይ ምንም በሌላ ነገር አታስቡ። ግን ያው ድል ቆንጆ ናት፣ በጣም ውብ ናት። ግን አንድ ላይ ይሁኑ ከሉል ጋር በጣም ነው አንድ ላይ የሚሄዱ። ብቻ የትም እንዳትሄዱ። አዎ፣ ምንም የማውቀው ተማሪ የለም። አይ ሰውማ ያስፈልግሻል። ቢያንስ አንድ ጓደኛ መያዝ አለብሽ። ሰውማ ያስፈልግሻል። ሉል አሪፍ አገባብ እየገባች ነው። ሉሌ መቸት ሉል አንደኛ እና አንድ ላይ ቢሆኑ በጣም ደስተኛ ነኝ። ሁሌን የምላቸው ባለፈውም በዛኛውም በክፍል 2 እንዲህ እያልኳቸው ነበር። አሁን ደግሞ በክፍል 3ም አንድ ላይ ይሆኑ። ብቻ እኔ በጣም ደስተኛ ነኝ አንድ ላይ ቢሆኑ። ምን ትላላችሁ ስለዚህ ነገር? ደስ ይላል በጣም። አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። ሳይሽ እርግጥ ያልሽ ነሽ፣ ግን ደግሞ እስቲ ካንቺ ልስማው። ምን አይነት ሰው ነሽ? እኔ እንጃ የተለየ። እኔ የምላችሁ ባክግራውንድ ላይ ያለው ሚውዚክ ግን በጣም ገራሚ ቫይብ ሰጥቶታል ለዚህ ፊልም። ገራሚ ቫይብ አላሉበት ሲል ማለት ነው። ሉልና ድል በጣም የሆነ በቃ እንዴት ልንገራችሁ፣ የሆነ ሆቴል ፋንሲ የሆነ ሆቴል ገብታችሁ እራት ግብዣ ምናምን ከቺኳ ጋር እና እንደዚህ አይነት ሙዚቃ ተከፍቶ ምናምን ስሰው በጣም አይደል ደስ የሚል። አሁንም እንደዚህ አይነት ቫይብ ነው እየሰጠ ያለው እና ቫይቡ በጣም ያበደ ቫይብ ነው ያለው እና ይመቸው። ሙዚቃው ተመችቶኛል፣ እነ እድልም ተመችተውኛል። እና እድልና ሉል አንድ ላይ ይቀጥሉ የምትሉ ኮመንት ላይ ያስቀምጡልኝ። የማንነት የለኝም ግን ትንሽ ስም ማለት አበዛለሁ መሰለኝ። እሺ ሌላስ? ሌላ እኔ እንጃ። እኔ ያን ያክል ስለ ራሴ ማውራት የምችል ሰው አይደለሁም። እሺ የተወሰነ ቀን ከሰጠሽኝ ሙሉ ባህሪሽን ደርስበታል። እሺ ሰፈርሽ ነው? ምን ያደርግልሃል? ሰፈርሽ ነው እንዴ? ምን ያደርግልኛል? ያው መንገዳችን አንድ ጧጧጣ ብንመጣ እዚህ ጋር ሰፈሯን ብትነግሩ በጣም ደስተኛ ነበርኩኝ። ነገር ግን በቃ ሰፈሯን ነገረችው ማለት ከየሊዝ ጋር አንድ ላይ እንደሆኑ ሊያቅባት ይችላል። አንድ ቤት እንደሚኖሩ ሊያቅባት ይችላል። ያ ነገር ደግሞ ሌላ ዞሮ ሌላ ጣጣ ነው የሚያመጣው። ያ ጣጣ ምንድን ነው? ከየሊዝ ጋር አንድ ላይ እንደሚኖሩ እህቱ እንደሆነች ምናምን
በታወቀ ቁጥር ኤሊዝ ምንድነው መጀመሪያ ክፍል ላይ አንገቷን አንቋት እዛ ትምህርት ቤት ውስጥ ስለኔ ስም የኔን ስም እንዳታነሺ ከኔ ጋር አንድም ነገር እንደሌለሽ እወቂ ምናምን እያለ እየነገራት አልነበረ። ነገር ግን አሁን ደግሞ ሉል ጠየቃት። ሉል ሲጠይቃት ሰፈሯን ብትነግር ያው እንደዚህ ነገር ከኤሊዝ ቤት እንደሆነች ምናምን ቀስ በቀስ መታወቁ አይቀርም። አሁንም እኮ ግን አሁን ብትነግረው ምንድን የባሰ ግጭት ውስጥ ነው የምትገባው አይደል ከኤሊዝ ጋር። እንዴት ልበላችሁ ብቻ መንገድ ነበረባት። ጠዋት አንድ ላይ አብሮ ቢመጡ ትምህርት ቤት አንድ ላይ ቢሆኑ ምናምን በጣም ደስተኛ ነኝ። ግን ሰፈሯን ከነገረችው አይ ቲንክ አሪፍ አይመጣውም፣ አሪፍ አይደለም። እንዴት ነሽ የኔ ቆንጆ? እንዴት ነሽ? በጣም ደህና ነኝ። አዲስ ተማሪ ነሽ አይደል? አዎ አዲስ ነኝ። መታወቅ እንችላለን? አዎ እንችላለን። ኤፍራታ እባላለሁ። እድል እባላለሁ። ስለተዋወቅሽ በጣም ደስ ብሎኛል። እሺ እኔም በጣም ደስ ብሎኛል። ጥሩ ጓደኛሞች መሆን እንችላለን? አዎ ደስ ይለኛል። እንደውም ጓደኛሞች ከሆነ የማይቀር ጥሩ ድምፅ ስላለኝ አንድ ዘፈን ልስማልሽ። እሺ እስቲ ልስማው። እቺ ልጅ በባለፈው ክፍል አይተናት ነበረ። በባለፈው ኤፍራታን ማለት ነው። እና የሆነ ቦታ የምታውቋት ከሆነ ምናምን ኮመንት ላይ ያስቀምጡልኝ ብያችሁ ነበረ እና ይመቻት። በእኔ አሁንም ተመሳሳይ ኮመንት ነው ለዚች ልጅ መስጠት የምፈልገው። ምክንያቱም አንድ ሰው አንድ ታለንት ሊኖረው ይችላል፣ ግን ሌላ አንድ ታለንት አለኝ ብሎ ከሚቀመጥ በዛ ታለንት ከሚሰራ እንዲሰራ እኮ በጣም አበረታታለሁ። ነገር ግን በቃ በፊትም ምሳሌ እንደሰጠኋችሁ ፈረስ ጋሪ እንዴት ነው አይኑ እንዲህ ተከልሎ አይደል ወደ አንድ አቅጣጫ የሚሄዱ ሶቺም ልጅ ድምፅ አላት፣ ድምፅ ያምራል ምናምን ኦኬ፣ ዘፋኝ ትሆናለች። አንድ አቅጣጫ ብቻ በድምፅ ስላላት በዘፈን ብቻ እቀጥላለሁ ብትል አሪፍ ነው፣ ይሳካላታል። አይሳካላትም እያልኩኝ ሳይሆን ግን እንደዛ ከምትል በዘፈኑ አሁን ደግሞ በትወናው መጣች አይደል እና በጣም ነው ደስ የሚለው። እንደዚህ በሁለት ነገር ሲሳካላችሁ በጣም ነው ደስ የሚለው እና እቺን ልጅ አሁንም በጣም የማበረታታት ኤፍራታን ማለት ነው እና ይመቻት። ሸራቱ ኤፍራታ ደስ ይለኛል። እሺ ግን መጨረሻ ላይ ግን የድምፄን አስተያየት ትሰጪኛለሽ? ኧረ ችግር የለውም። ስጨርሽ እኔ ራሴ አስተያየት እሰጥሻለሁ። የእናቱ ለታዋን ባውሳው ወዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅናት እኮ ፍጹም በመንፈሷ ልጇን ትወዳለች አብልጣ ከራሷ። 9 ወር በሆዷ ከዚያም በጀርባዋ ጡቷን እያጠባች እኔን ማሳደጓ ዘውትር ይሰማኛል የማዬ ድካሟ ጥራ በማሳደግ በሴትነት አቅሟ። ዋው እኔ ራሱ አጨበጭብላታለሁ። በጣም ደስ የሚለው እውነት። ግን አንድ ጊዜ እስቲ ለእናታችሁ ለእናቶች ለዓለም ውስጥ ለሁሉም እናቶች ክብርና ምስጋና ይገባቸዋል። አታስቡ? ያ አንዳንድ ጊዜ ምን አስባለሁ መሰላችሁ የእናቶች ቀን ወይ የአባቶች ቀን ምናምን ሲደርስ ብቻ አይደለም እናቶችን ወይ አባቶችን ማክበር እና በቃ የሆነ ስጦታም ሆነ ምናምን መስጠት ያለብን አይደል? ምን ታስባላችሁ? ሁሌም የእናቶች ቀን ሊሆን ይችላል፣ ሁሌም የአባቶች፣ ሁሉም ቀን እኮ የአባቶች ቀን ነው፣ ሁሉም ቀን እኮ የእናቶች ቀን ነው። እና እናት ካላችሁ በቃ ታድላችኋል። እናንተ በዚህ ምድር ላይ ምንም አያስፈልጋችሁም እናት ካላችሁ። እና አንድ ጊዜ እስቲ ለእናቶች ክብር፣ እውነት ክብር እንስጣቸው። በጣም ደስ ይላል እና ድምጿ በጣም አንደኛ ነው። ግን እዚኛው ጋር ትንሽ ያው የደበረኝ ያው እድል እናትና አባቷን ሁለቱንም በሞት አታለች እና አላቅም። ይሄ ዘፈን ትንሽ አስለቅሰውታል አይደል? በጣም ስታለቅስ እያየናት ነበር እና በቃ የሆነ ጊዜ እኮ ጭንቅላቷ ይነካል ማለት ማሰቧ አይቀርም። እና የልጅቷ የኤፍራታ ድምፅ በጣም አንደኛ ነው፣ ቆንጆ ነው። ግን ይሄ ዘፈን በመሆኑ ትንሽ ኤፍራታ ያዘነች ይመስለኛል። እስቲ እኔው ብቻ ድምፅሽ በጣም ያምራል። ወደድ? አዎ በጣም እውነት። እኔ እንደዚህ አልጠበቅኩም ነበር። ድምፅሽ ያምራል። አመሰግናለሁ። እኔ ነኝ እንጂ ማመስገን ያለብኝ። በጣም የገረመኝ እንደዚህ አይነት ድምፅ አልጠበቅኩም ነበር።
በጣም ነው ድምጽሽ እንዴ? አይድል እንዴት ነሽ? ሰላም ነው። እንዴት ነህ? መውጫ ሰዓት ደርሷል እኮ ወደ ቤት አትሄጂም? እሄዳለሁ፣ ግን ከሷ ጋር ነው አብረን የምንሄደው። አይ የተወሰነ መንገድ አብረን እንድንሄድ ነበር። በቃሽ፣ ቻው። ያ እድልና ሎሌ አንድ ላይ ሉል እየጣረች ነው። ሉል በጣም እየጣረች ነው አንድ ላይ ለመሆን። ግን እኔ እንጃ የእድልን ነገር እድል ረፊ ማረፍ አለብሽ። ሉል እየጣረ አንቺ መጣር አለብሽ። እንዴት ነው ኩራት ይልሻል እንዴ? አንቺ ደግሞ ሉል ያቺን እሱን የምታፈቅረውን አትኔሲያን ትቶ አንቺ ጋር በመጣ ኩራትማ እንዲሰማሽ አልፈልግም። እና ረፊ አስተካኪ ነገር ግን ሉሊ መቻት የፈለግኩት ነገር ሊሳካ ነው መሰለኝ። ሉሊ ተፍተፍ እያለች ነው። ሉል ይመች። ጋርም ደውዬ እኔ ጋር የለችም ነበር ያለች። ደውለህ ነበር እንዴ? ቆይ የት ትሄዳለሽ ብለህ እያሰብክ ነው? የት ሄዳለሽ ብለህ ነው? አረ እኔ እንደሱ አላልኩኝም። ታዲያ ምን እያልክ ነው እንዴ? ከዚህ በላይ ምን ትላለህ? አለመታመን። ስልክ ስላላነሳሽ እኮ ምን ሆና ነው ብዬ ነው ቤት የመጣው። እየተከታተልከኝ ነው እንጂ። ቆይ ለምን እንደምትከታተለኝ? ተከታትለህ የምታድናኝ መስሎ ነው? ምንድነው? አልገባኝም። አረ ኪዱታ። ሴቶች ግን ለምንድን ነው የሆነ ነገር ጥፋት አጥፍታችሁ ጥፋት እንደሆነ እያወቃችሁ የሆነ ሰው ሲጠይቃችሁ ትደናገጡና ከተደናገጣችሁ በኋላ ምንድን ነው የምታደርጉት? ነገሩን አዙራችሁ ወደ ጠየቃችሁ ሰው ጋር የምታመጡት ነገረኛ እሱን ለማድረግ ወይ የሆነ ችግር ምናምን ለመፍጠር አውቃችሁ የእናንተ ነገር እንዳይታወቅባችሁ እያላችሁ ነገሩን ገልብጣችሁ ወደ ጠያቂው ነው የምታመጡት። ለምንድን ነው እንደዚህ የሚሆነው? እቺ ነገር ብትስተካከል አሪፍ ናት ብዬ ኮመንት መስጠት እፈልጋለሁ። ምን ትላላችሁ እዚህ በዚህ ጉዳይ ላይ? አቺ ስመጥር ወንዶች ተቆርቋሪ ዲንሽ ባክ ስርዓትን ብትይዝ ጥሩ። ምን ያህል ብትንቀኝ ነው አንቺ እያልክ መጣ? አሁን ባንተ ቤት ዘመናዊ የሆኑ ቋንቋ የምትጠቀም ነው? ኧረ እባክህ ተው፣ በስተት ነው ወንድ ተው ተመቀ ሁለት የሚመቹኝ ሰዎች ሲገናኙ እስቲ ወሬያችሁ ምን እንደሚመስል ለመስማት በጣም ጓጉቻለሁ። ተከታተሉኝ እስቲ። በጣም ደስ ስላለኝ ነው። ምክንያቱም ሁለቱም ይመቹኛል ብዬ ነግሬያችሁ ነበርና እስቲ አንድ ላይ ሲገናኙ ደግሞ ወሬያቸው ምን ይመስላል የሚለውን አንድ ላይ እንከታተልን። እንደዚህ አይነት ቀልድ አለ እንዴ? ደግሞ ስማ፣ ምን ያህል ጫና እያሰደሩብህ እንደሆነ አየህ አይደል? ማን ናቸው ጫና ያሳደሩብህ? ሴቶቹ ናቸው። አንዶ በምን እድል አርጎት ነው አንዶ በደም ጫን ባሉ። ይሄን የበከተ አስተሳሰብ ይዘህ ነው እኛ ሙሉ የሆነውን ወንዶችን አንቺ እያልክ የምትጠራው? በቃ ነበር እንዴ? እኔ እኮ ነው ፈልጌ ተንከራትቼ መጣሁት። ካላስቸገርኩ አንዴ ላውራ። በጣም ጥሩ። እንልክ እቺ አዲስ የገባችሁ ይቺ ልጅ አትበለኝ። ይቺ ልጅ ከማለት ውጪ ሌላ ነገር የለም እንዴ? አረ ወገን፣ ከዚህ ልጅ ጋር እንዴት አድርገን ነው የምንግባባው? እማወራው እኮ ስለ ሴት ነው። ታዲያ አንተ ብዬ ልጀምር? ኦኬ፣ ስለ ሴት ነው እንዴ የምታወራኝ? እሺ በቃ ቀጥል። አረ ወገን፣ አንዳንዴ እንኳን እየተግባባን። ለማንኛውም ወሬ ልቀጥል። ይቺ አዲስ የገባችሁ ልጅ ማለት ነው ዝም ብለህ ስታያት በፍቅሯ ባህር ውስጥ አለክ አይደል? ወሬው ልጨርስ በል። እንደው ማላስቸግር እኮ አንዴ ላውራ። እሺ ጨርሳት። ደስ አይልም? በጣም ነው ደስ የሚለው እና ሁሌ በየክፍሉ ቢገናኙ እኔ ደስተኛ ነኝ። እውነት በጣም ደስ የሚል ወሬ ነው የሚያወሩት እና ጥምረታቸው በጣም ተመችቶኛል። ደስ ይላል። ይኸውልህ አንድ ኢንፎርሜሽን ብቻ ነው ፈልጌ የመጣሁት። እባክህ እንደው እባክህ እሱን ልጠይቅህ፣ መልስልኝ፣ ልሂድ። እሺ እሺ፣ አመሰግናለሁ። እቺ አዲስ የገባችሁ ልጅና ኤሊ የሆነ ግንኙነት እንዳላቸው ጠርጥሬ ነበር። እንደው ካላስቸገርኩ ጥርጣሬ ልታረጋግጥልኝ ትችላለህ? እቺን ብቻ ነው ማስቸገር። ኦኬ፣ በጣም አሪፍ። እያበድኩኝ ነው መሰለኝ። በትክክል እንቅልፍ እንኳን ከተኛው ድብን 9 ወር የልጅነት መልክ ተበላሽ። ከሱ ውጪ ምንም አይነት ሀሳብ የለኝም። መጨረሻዬን አላውቅም።
ፈልጌ እኮ አይደለም መጥፎ ስለሆንኩት። ምፈተነው ከሴጣን ይሁን ከፈጣሪ ምንም አላውቅም። ይቅርታ አድርጊልኝ። የትኛዋም ሴት 99% ተመሳሳይ ባህሪ ነው ያለችው። የትኛዋም ሴት አንተ ልትጎዳ ነው ተፈጠረችው። የሆነ እንቆቅልሽ አለ ታውቃለህ? ምላጭ የሚፈልገው መልስ እስካሁን ስላላገኘ ነው እንጂ እንደዚህ በትዕግስት እየሰማ ያለው ቢያገኝማ ጥሎት ነበር የሚሄደው። ይህ አይ ቲንክ ሩባ የጀመረውን ነገር ሳያስጨርሰው በጭራሽ አይነግረውም ለምላጭ እና እስቲ ይመቻች። እውነት በጣም ተመችቶኛል። እንቆቅልሽ ልገምት? ቶ አትገምት። መልሱን እኔ መልሱ ሴት ነች። ሴት ማለት ምን አገባኝ ነው ስለዚህ ያሟል እንዴ? እኔ ማወቅ የፈለኩት ስለ አንድ ልጅ እና ስለዚህ ሴት ልጅ ነው። ምንድነው ስለ አስሪ ስለ ሴት የምታወራው? ታዲያ አዲሷ ተማሪ ወንድ ነች እንዴ? እሱማ ሴት ነች። ቶ በቃ ይቅርብኝ። አፍንጫ ውጥት ይበል። ሲጀምር በስተት ነው አትቀርም። እንዴት ማለት? ይኸውልህ ሴት ልጅ እኮ እንቁላል ነች። በእንክብካቤ መቀመጥ ነው ያለው። ይኸው ከአንተ ጋር 2 ደቂቃ ተቀምጥ። ፍየል ሸጠው ጠነባ አየህ። ይሄኔ ከሴት ጋር ተቀምጠው ኖሮ ማለት ነው የሚሸጠው ሳቢጅ ዲዮር ነው። በጣም ነው የማዝነው። እሺ ፍየል በስተመጨረሻ ይህን ሁሉ ሳትጠብቁ ምንም የፈለገውን መልስ ሳያገኝ ሄደ ብላች። አይ ያሳዝናል እውነት። ብቻ ኮምቢኔሽናቸው በጣም ጥምረታቸው በጣም ደስ ብሎኛል እና ይመቻቸው ሩባና ምላጭ። አለ በለኝ ታያለህ። እግራቸው ስር ከተው ፍየል ካላሸተቱ እንዴት ነሽ? እንዴት ነህ? ሰላም ነው አለሁልሽ። ምነው ብቻሽን? ምንም ዝም ብዬ። ያው አሁንማ ብዙ ጓደኛ ይዘሻል ብዬ ነው። እኔ አንድ ነገር አስተውያለሁ በዚህ ድራማ ላይ ሉልና እድል ሲገናኙ ብቻ ነው ባክግራውንድ ሚውዚኩ በጣም ደስ የሚለው እና አይ ቲንክ እየነገሩን ሊሆን ይችላል ለወደፊት አንድ ላይ እንደሚሆኑ። ገና እኔ ተመችቶኛል ሉልና እድል። ምንም እንኳን ባዝን ለእድል ስለ እኔ ለእድል ደስተኛ ነኝ። ምንም ማዘን አይጠበቅብኝም። ግን ብቻ እቺ ነገር አስተውሉ። የምሬ ነው አስተውሉ። ባክግራውንድ ሚውዚኳን አስተውሉ እና ሁለቱ ሲገናኙ ብቻ ነው እንደዚህ ለስለስ ያለ ያባበደ ምናምን ባክግራውንድ ሚውዚክ ምናምን የሚከፈትላቸው እና ልብ በሉት እስቲ። ልብ ካላችሁ ደግሞ ኮመንት ላይ አስታውቁ። ብዙም እኮ አልተግባቡም። ከኤፍራታ ጋር ብቻ ነው የተግባቡት። ደግሞ በጣም ደስ የምትል ልጅ ናት። ድምጿ ራሱ ሲያምር። አዎ ድምጿ በጣም ያምራል። እኔ ግን ከሷ ድምጽ ማማር ይልቅ ያንቺ ኤፍራታ ደስ ይለኛል። እንዴ ይሄን ያክል ረጋ ያልኩ ሰው ነኝ እንዴ? አሁና እንዴ እንደውም እዚህ ግቢ ውስጥ ባንቺ ልክ ረጋ ያለ ሰው። ኧረ ሉሌ ጨዋታ ሉል በጣም ጨምራለች። የምር ከባለፈው ክፍል የአሁኑ ክፍል ላይ በጣም ነው የጨመረችው እና ይመሻል። ያው እድል አይ ቲንክ ልብ ውስጥ ቀርታለች መሰለኝ። በጣም ጨዋታ እየጨመረች ነው ሉሌ። ይመቻል። በቃ አንድ ላይ ቢሆኑ በጣም ደስተኛ ነኝ እና መልካም እድል ለሉሌ። እስቲ እንመኝለታ በቀጣዩ ክፍል አንድ ላይ ይሆናል አይሆንም የሚለውን የምናይ ይሆናል። እስከዛ ድረስ ደግሞ እስቲ መልካም እድል ደግሞ ምኞታችንን እንግለጽልን። ኮመንት ላይ ያስቀምጡልኝ። ምንም ማለት የሚገርመው ነገር ለምን እንደሆነ እኔ እንጃ። እንደውም ከአንቺ ጋር ስሆን በጣም ሰላም ይሰማኛል። እንዴት ማለት?
እና እንደተመለከትነው ነው በቃ ክፍል 3ን ግን ደስ ያለኝ ነገር አለ። በባለፈው ክፍልም ደስ ያለኝን ነገር ነግሬያችሁ ነበር። አሁንም ደስ ያለኝ ነገር አለ። ምንድነው እሱ? ሉሌንና እድልን አንድ ላይ እንዲሆኑ እመኝ ነበር። በባለፈው ክፍል ነግሬያችኋለሁ እና አሁን ደግሞ ያ ኮኔክሽናቸው በጣም ጠንክሮ ነው የመጣው አይ ቲንክ። እና እስቲ ቀጣይ ክፍል ምን ይሆናል የሚለውን የምናይ ይሆናል። በቀጣይ ክፍል ደግሞ ቅር ያለኝ ነገር ደግሞ ምንድነው ይሄ ኤሊዝ የሚባል ልጅ በቃ አልፈታታል እኮ በቃ ምን እሺ ምን ታድርግልህ በእናትህ ኤሊዝ እንዴ በየሄደችበት ሁሉ እየተከታተላት ምን ማድረግ ይቻላል? እና በቃ ቤተሰቦች በቀጣይ ክፍል እስከምንገናኝ ቸር ሰንብቱ።